ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ያስረዋል፣ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል፣ ቆሻሻ ቆሼ። ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶን የፈነዳው ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ሀይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት። እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን፣ ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። ፈይሳ ለሊሳ በራሱ የፌስቡክ አካውንት ላይ ይህንን ጽፏል። ሌላውን ኮተቱን እንተውና ዋና ሊያስተላለፍ የፈለገው መልእክት ይሄ ድንገታዊ የመኪና አደጋ ነው፣ ማንኛቸውም ሰው ላይ ሊደርስ ይችላል፣ አትንጫጩ እያለ እኛ አዎ ትክክል ነው፣ ማንኛቸውም ሰው ላይ የመኪና አደጋ ሊደርስ ይችላል። ሀገሪቷም ከፍተኛ የትራፊክ አደጋ ከሚመዘገብባቸው ሀገራት ተርታ ግንባር ቀደሟ ነች። ያንተ ቅጽበታዊ ሳይሆን ቅብጠታዊ ነው የምንልህ በማስረጃ ነው። ለምሳሌ ይሄ የተጋጨህበት ቀን ነው። እቺን ቀይ መኪና ገጨሃት። ከገጨሃት በኋላ እዛ ጋር ሄድክ፣ ከአደባባይ ወጥተህ ማለት ነው። እዛ ጋር ወጥተህ የትራፊክ አደጋና የተለያዩ ወንጀል ድርጊቶችን የሚከላከሉ የህግ አካላት ና ሲሉህ የፈጠርከው ግርግር በራሱ ያንተን ቅብጠታዊነት ማሳያ ናቸው። ከህግ በላይ የመሆንነት ማሳያ ናቸው። እሱም ብቻ አይደለም። እነዚህን እስቲ ይሄ ውድድር አለብህ እንዴ? አዲስ አበባ ላይ ውድድር አለ፣ የመኪና ውድድር። ምን አድርጊ ነው የምትላተችን ትንሽ መኪናው ከኋላ እየተከተልክ ማለት ነው።
እየተልከፈከፍ ይሄንን ቅጽበታዊ ነው ማለት እንችላለን፣ ቅብጠታዊ እንጂ። ስለዚህ አንተ የተጋጨኸው ለአካል ጉዳት ወይ ለሞት ምክንያት የሆንከው ቅጽበታዊ ሳይሆን ቅብጠት ስላለብህ ነው። አንተና እንዳንተ ያለ መሰሎችህ ሊማሩ ይገባል። ነገም ከነጎዲያ ሊማሩ ይገባል። እንደዚህ ካረጋችሁ በኋላ ደግሞ ብሔሩ ስለመደበቅ ሃይማኖቱ ስለመደበቅ የምትሯሯጡት ነገር የሚያዋጣ ነገር አይደለም። በግል ለሰራችሁት ስራ በግል ነው የምትጠየቁት። ከሃይማኖት ከብሔር ወጥታችሁ ማለት ነው። እንትኑን ጥፋቱን ስታጠፉ ብሔር ውስጥ ትደበቃላችሁ። ለብሔራችሁ የሆነ ጥቅም ሲባል ከብሔር የላችሁ። ስለዚህ የእናንተ መደበቂያ አይደለንም። እኛ መደበቂያ ልንሆን አንችልም። ያጠፋኸውን ጥፋት በራስህ በግል ትወስዳታለህ። ከወሰድክና ከተማርክ በኋላ እንደ ዜጋ ትኖራለህ። ከህግ በላይ የምትሆንበት ነገር ምንም ነገር የለም። እንዳንተ አይነቶቹን የሚደብቅ ብሔር የለንም። ይህን አስረግጠን እነግራለን ለአንተና ለመሰሎች። በዚህ አጋጣሚ ቦረና ምን ይላል መሰለህ? ሆሪን አልባቱ ተክ ሞራ ጉቱ በሌሲቲ ይላል። ከአጥር ውስጥ መውጣት አለብህ። ከአጥር ውስጥ ትወጣለህ። በቀነኒ ሞት ላይ እየቀለደ የነበረው አትሌት ፈይሳ ሌሊሳ ሰው በመኪና አደጋ ሰው ገጭቶ አንድ ሴት ሞታለች፣ አንዱ ደግሞ በጣም ተጎድቷል የሚባል ነገር አለ። ከሀገር ወጥቷል አሉ። ፈይሳ ጠፍቶ ከሀገር ወጥቷል። ሰው እንደሞተበት ሲያቅ መጀመሪያ ፌስቡክ ላይ እየጻፈ ነበረ። መስከረሞች ደስ ብሏቸው መሬት እየረገጡ ነው ምናምን ብሎ ጽፎ ነበረ። አደጋ ነው ተረጋጉ ምናምን ብሎ ነበር። አሁን ደግሞ ሰው እንደሞተበት ሲያቅ በጽኑ ህሙማን ክፍል ላይ ያለችው ልጅ ህይወቷ ሲያልፍ አገር ለቆ ወጥቷል የሚባል ነገር ትላንትና ሰማው። ፈዩ አየ የሰው ደም ላይ ማላገጥ። ይሄ የወፍ ቋንቋ አትናገር፣ በራስ ቋንቋ ተናገር ምናምን ብለህ ያቺ ምስኪን ቀነኒ የሷ ደም ላይ እንዳላገጥክ እግዚአብሔር ቀኑን ጠብቆ መጣብህ። ገና ምን አየክ? ዋጋ ትከፍላለህ። ጸብህ ከእግዚአብሔር ጋር ነው። የተጋጨው ከእግዚአብሔር ጋር ነው። አዎ ሰው ገላል። አሁን በመኪና አደጋ መግደልን ደግሞ አምናሃል። እግዚአብሔር ገና ይመጣብሃል። ገና በማትወጣው ነገር እግዚአብሔር ይመጣብሃል። ንስሐ ግባ ፈይሳ፣ ይሰማሃል? ንስሐ ግባ። አዎ ይሄ ነው፣ እንደዚህ ነው የሚያደርገው። የድሃ ደም እንደዚህ ያቅበዘብዝሃል። ጠጥቼ ብነዳ በራሴ ገንዘብ ነው ምናምን አልክ አይደለ? ከቤቲ ጋር ኢንተርቪው ላይ ጠጥቼ ብነዳስ በራሴ ገንዘብ ነው፣ ምን አገባችሁ? ንዳ፣ ይኸው ዋጋን አገኘ። ነገ ደግሞ ሌላ ነገር እንሰማ። ይሄ ጥጋብ እዚህ ጋር ደረሰ። አፈላህ እንደዚህ እግዚአብሔር መጣብህ። አሁንም ተመለስ። የድሃ አምላክ እንደዚህ እንባ ያፈሰሰ ሰው ያለቀሰብህ ሰው ታገኛታለህ። ውለህ ሳታድር ገሶ ሲጀምር ፈይሳ ሌሊሳ የቀነኒን ወንድም እንደዛ ሲል ነበረ። ምን አይነት ፐርሰናሊቲ እንዳለውና ለሰው ሪጋርድ እንደሌለው ይገባኝ ማለት ነው። የዛኔ ላይክ በዚህ በአማርኛ ለምን ታወራለህ? ላይክ ከፈለክ በኦሮምኛ ኤክስፕሌን አድርግልን ምናምን። ዊ አር ዘ ቤተር ፒፕል ሶ ዩ ኖ በቃ እኛ በምንፈልገው ቋንቋ አስረዳን ብሎ የሟችን ቤተሰብ የሰደበው ሰው ማለት ነው። እና አሁን ደግሞ ሰው ወጅቷል የተባለ እየተከሰሰ ነው። እና ላይክ what the hell live up to your name. I don't know. And like anyways አንዳንድ ካራክተሮች by the way ያስታውቃል። like literally like ምን አይነት የሟችን ቤተሰብ እንደዛ ማለት የቀነኒን ቤተሰብ እንደዛ ብሎ እንትን ኦዳሲቲ ራሱ ይገርመኛል። I don't know like እንዴት ሰው እንደዛ ማሰብ እንደሚችል እና ሌላ ላይፍ ከሱ በላይ እንዳልሆነ አይነት አድርጎ ነው think የሚያደርገውና this is such a shame and disappointment and disgrace ለሀገራችን ራሱ ማለት ነውና anyways I'm pissed.